ሰላም ለመምህራን እና ተማሪዎች እንኳን ወደ የካፒታል ገበያ ትምህርት መለት እንኳን በደህና መጡ። ዛሬ የምንጀምረው ትምህርት ምዕራፍ ነው። ርዕሱም የኢትዮጵያ የአክሲዮን ገበያ የስች መግቢያ ይባላል። መጀመሪያ እንዲህ እንኳን አስታውስ፣ ይህ ገበያ በምን ሕጋዊ መሠረት ተመሠረተ? የካፒታል ገበያ አዋጅ ቁጥር 1248/2013 ነው። ይህ ሕግ በ2013 ዓ.ም የተፈጠረ ሲሆን ኢኤስኤክስን እና የኢትዮጵያ የካፒታል ገበያ ባለሥልጣን ወይም ኢሲኤምኤን ለመቋቋም መሠረት ሆኗል። እንግዲህ ይህን ገበያ የሚቆጣጠር ዋና አካል ኢሲኤምኤ ነው። የኢትዮጵያ የካፒታል ገበያ ባለሥልጣን ሁሉም ተሳታፊዎች ይቆጣጠራል፣ ፍቃድ ይሰጣል፣ ግልጽነትን ያረጋግጣል። እንግዲህ ኢኤስኤክስ እንደ የአክሲዮን ገበያ ምን ሥራ ያከናውናል? በቀላሉ ኩባንያዎች ወይም መንግሥት የራሳቸው አክሲዮን ወይም የቋሚ ገንዘብ ዕቃ እንዲያቀርቡ ያግዛቸዋል። ተገበያኞች ይገበያሉ በተቆጣጣሪ እና በታመነ አካባቢ ውስጥ። እንግዲኛ በመስመሩ ላይ የሚኖሩ አካላት እንዴት ናቸው? መስተዋዮች ኤስአርስ እንደ ኩባንያዎች ወይም መንግሥት አክሲዮን እና ውል ዕቃ የሚያቀርቡ ተገበያኞች። ኢንቨስተርስ ግል ሰዎች ወይም የገንዘብ ተቋማት እና ድርጅቶች። ባንዲራ ብሮከርስ ዲያወርስ የተፈቀደላቸው ድርጅቶች ሲሆኑ በሰዎች ስም ወይም በራሳቸው ስም የሚሸጡና የሚገዙ ተቆጣጣሪዎች። ቴክኖዋይድወርስ ኢሲኤምኤ ብሔራዊ ባንክ፣ የገንዘብ ሚኒስቴር፣ የገበያ መንቀሳቀስ አቅራቢዎች። ኢንፍራስትራክቸር ፕሮቫይደርስ የመዝገብ ክፍያ እና ማስተናገድ አገልግሎቶች የሚሰጡ። አሁንም ኢኤስኤክስ በኢትዮጵያ ምን አገልግሎት ያቀርባል? የውጭና የውስጥ ካፒታል ማሰባሰብ፣ የፋይናንስ ዘርፎችን እና ተቋማትን ማሳደግ፣ ለኩባንያዎች ምቹ የገንዘብ መዳረሻ፣ ግልጽነትና ጥራት ያለው የኮርፖሬት አመራር። እንደ መጨረሻ ኢኤስኤክስ በጠንካራ ሕጋዊ አዋጅ የተመሠረተ ሲሆን የዋና ተቆጣጣሪው ኢሲኤምኤ ነው። ባንዲራዎች ለገበያው ሥራ በኩል ተሳትፈዋል። በቀጣዩ ትምህርት ላይ የአክሲዮን አይነቶችን እና የመኪና ዕቃዎችን በዝርዝር እንወያለን።